ጤና ይስጥልኝ። ይህ ቅዱስ ሚካኤል የባህል ሕክምና የሆነው የዩቲዩብ ቻናል ነው። በዚህ ዩቲዩብም ቻናል የተለያዩ ጤና ነክ መረጃዎችን ለእናንተ እናቀርባለን። ለዛሬ ያዘጋጀንላችሁ ብልቱ ተቆርጦ በቀዶ ሕክምና ስለተመለሰ አንድ ወጣት ነው። በኢትዮጵያ የአንድ ወጣት የተቆረጠ ብልት 7 ሰዓታት በፈጀ ቀዶ ሕክምና መልሶ ተገጠመ። ኢትዮጵያ አንድ ወጣት የተቆረጠ ብልት ሰዓታት በፈጀ ቀዶ ሕክምና ሊቀጠል መቻሉን የአለርት ሆስፒታል ገለጸ። ግለሰቡ በራሱ ላይ ጉዳቱን የፈጸመው ቅዳሜ ጥር 09 2018 ዓ.ም ሌሊት 6 ሰዓት ላይ እንደሆነ በአለርት ሆስፒታል የቀዶ ጥገና ሪኮንስትራክቲቭ ክፍል ኃላፊ ዶክተር አብዱረዛቅ አሊ ቢቢሲ ተናግረዋል። በዚያው ሌሊት ወደ ጤና ተቋም እንደተወሰደ የተናገረው ዶክተር አብዱረዛቅ ብልቱን መልሶ መቅጠም ይቻል እንደሆነ ወጣቱ ካመራበት የጤና ተቋም ስልክ የተደወለላቸው እሁድ ጠዋት ላይ እንደነበር ገልጸዋል። ብልቱ የተቆረጠበትን ሰዓት ለማስላት መጥቶ ቢገጠም ብልቱ ሊሰራ ይችላል ብለን ስላሰብን ውሳኔ አሳልፈን ወደ ቀዶ ሕክምናው ገባን ይላሉ ዶክተር አብዱረዛቅ። ዶክተር አብዱረዛቅ እንዳሉትም የግለሰቡ ብልት ሙሉ ለሙሉ ተቆርጦ ስለነበር ሆስፒታሉ እስከሚደርስ ድረስም ለ9 ሰዓት ያህል የደም ዝውውሩ ተቋርጦ ኦክሲጂን እያገኘ አልነበረም። ነገር ግን ብዙ መድማት አልነበረውም። የነበረው ህመም መጠነኛ ነበር ሲሉ ወደ ሆስፒታላቸው ሲገባ ጤንነቱ አስጊ ሁኔታ ላይ እንዳልነበረ ተናግረዋል። ወጣቱ ወደ ሆስፒታል ያመራው ብልቱ ከተቆረጠ ከሰዓታት በኋላ ቢሆንም 5 ሴንቲሜትር ሙሉ የብልቱ ክፍል ቁራጭ በበረዶ ውስጥ ሆኖ ወደ ሆስፒታል መወሰዱ ሕክምናውን የተሻለ እንዳደረገው ዶክተር አብዱረዛቅ አስረድተዋል። ዶክተር አብዱረዛቅ እንደሚሉት በኢትዮጵያ ብልትን መልሶ የመቅጠም ሕክምና ሲደረግ ይህ የመጀመሪያው አይደለም። ከዚህ በፊት ምንም እንኳን ሙሉ በሙሉ ውጤታማ ባይሆንም የተቆረጠ ብልትን ወደ ቦታው የመመለስ ሕክምና ተሞክሮ ነበር። ነገር ግን መልሶ መቅጠም የተቻለው የሽንት ቱቦውን እና ደጋፊ አካላቱን ብቻ ስለነበረ ሕክምናው በአብዛኛው ውጤታማ አልነበረም ብለዋል። በመሆኑም የብልትን ደም ስሮች እና ነርቮች በመገጣጠም ብልትን ወደ ነበረበት በመመለስ በወጣቱ ላይ የተደረገው ውጤታማ ቀዶ ሕክምና የመጀመሪያ እንደሆነ ዶክተር አብዱረዛቅ ገልጸዋል። ብልት ላይ ጡንቻ ስለሌለ ከተቆረጠ በኋላ ነርቮች እና ደም ስሮች ሳይሞቱ እስከ 16 ሰዓት ድረስ መቆየት እንደሚችሉ ጥናቶች ያሳያሉ። ጡንቻ ያለበት አካባቢ መቆየት የሚችሉት ለ4 ሰዓታት ብቻ ነው ሲሉ የተቆረጠው የወጣቱ የብልት ክፍል ለ9 ሰዓታት ከመላ አካሉ ተነጥሎ ቢቆይም መልሶ ሕይወት መዝራት መቻሉን አብራርተዋል። ቀዶ ሕክምና በዋነኛነት ማጽዳት፣ የተለያዩ የሽንት ቱቦና ደጋፊ አካላት መዋቅሮችን ማስተካከል ላይ ያተኮረ ሲሆን በአጠቃላይ ከፈጀው 7 ሰዓታት ውስጥ ብዙውን ጊዜ የፈጀውን ነርቮችን እና የደም ስሮችን ማገናኘት እንደነበር ዶክተር አብዱረዛቅ ተናግረዋል። ታካሚው በ10ዎቹ ዕድሜ ክልል መጨረሻ ላይ የሚገኝ ወጣት ሲሆን ይህን አደገኛ ድርጊት በራሱ ላይ ለምን እንደፈጸመ የታወቀ ነገር የለም። ወጣቱ ከጉዳቱ እያገገመ ሲሆን በሆስፒታሉ ሕክምና የተከታተለ እንደሚገኝም ተገልጿል። ለሽንቱ ቱቦ ተገጥሞለታል። ከ3 ሳምንት በኋላ በተፈጥሯዊ መንገድ ይሸናል ተብሎም ይጠበቃል ብለዋል ዶክተር አብዱረዛቅ። ወሲባዊ ግንኙነት ለመፈጸም ግን ቢያንስ የ3 ወራት ጊዜ እንደሚያስፈልግ፣ ነገር ግን ወደ ቀድሞ ሁኔታው የመመለስ እድሉ ከፍተኛ መሆኑን ዶክተሩ ተናግረዋል። ዶክተር አብዱረዛቅ እንዳሉት ብልቱ በሚወጠር ጊዜ የተሰራውን የነርቭ ጥገና ሊያበላሸው ስለሚችል እስከ 3 ወር ድረስ ወሲብ መፈጸም አይፈቀድለትም ብለዋል። በመሆኑም የዚህ ሕክምና የመጨረሻ ውጤት ማገገም ሂደት ወቅት በሚያጋጥሙ ሁኔታዎች ላይ የሚወሰን እንደሚሆን ተናግረዋል። ከቅርብ ጊዜ ወዲህ ሙሉ በሙሉ የተቆረጡ የተለያዩ የሰውነት ክፍሎችን መልሶ ወደ ቦታቸው በመቅጠምም ወደ ቀድሞ አገልግሎታቸው የመለሱ ስኬታማ ቀዶ ሕክምናዎች መደረጋቸው የተሰማ ነው። በቅርቡ በድንገተኛ አደጋ ሙሉ በሙሉ የተቆረጠ የአንድ የ20 ዓመት ወጣት ክንድ በቀዶ ሕክምና በተሳካ ሁኔታ መቅጠም መቻሉ መነጋገሪያ ሆኖ ነበር። ወጣቱ የእንጨት መሰንጠቂያ ማሽን ላይ ሲሰራ ባጋጠመ አደጋ እጁ ተቆርጦ ነበር። አዲስ አበባ ውስጥ ወደሚገኝ ሳማሪታን የቀዶ ሕክምና ማዕከል ያመራው የታካሚውን እጅ ወደ ቦታው በመመለስም ከቀሪው አካሉ ጋር እንዲገጣጠም ለማድረግ 12 ሰዓት የፈጀ ተከታታይ ቀዶ ሕክምናና ለሳምንታት የዘለቀ ክትትል ተደርጎለታል። ባለሙያዎቹ እንዲህ አይነት የተሳካ ቀዶ ሕክምና በኢትዮጵያ ለመጀመሪያ ጊዜ የተከናወነ ሊሆን እንደሚችል ግምታቸውን አስቀምጠው ነበር። ቀዶ ሕክምናው ምን ያህል ስኬታማ ሊሆን ይችላል? እንዲህ ያለው በዓለም የመጀመሪያ የተሳካ ቀዶ ሕክምና የተደረገው ከ10 ዓመት በፊት አፍሪካ ውስጥ ሲሆን ሕክምናውን ያገኘው ግለሰብ ጤናማ ሕይወት መምራት ችሎ ልጅ እስከ መውለድ መድረሱ ተዘግቧል። የተቆረጠ የብልት ክፍል መልሶ ቦታ ላይ መትከል እጅግ ውስብስብና ጥንቃቄ የሚፈልግ ነው። ማይክሮሰርጀሪ በሚባለው ሂደት ጥቃቅን የደም ስሮችን እና የነርቭ መስመሮችን መልሶ ማያያዝም ያስፈልጋል።
እስካሁን በተደረገው ተመሳሳይ ቀዶ ሕክምናዎች ታካሚዎች በአግባቡ መሽናት፣ ለወሲብ ዝግጁ መሆን፣ ወሲብ መፈጸም መቻልና በአንድ ክስተት ደግሞ ልጅ መውለድ መቻላቸውን መስክረዋል። የተሳካ ቀዶ ሕክምና አከናውነው ያለፉ ታካሚዎች ሙሉ ለሙሉ ለማገገም ከወራት እስከ 2 ዓመት ሊያስፈልጋቸው እንደሚችል ባለሙያዎች ይናገራሉ። የተቆረጠውን የወንድ ብልት በቀዶ ሕክምና ወደ ተፈጥሯዊ ቦታው በተሳካ ሁኔታ መመለስ የሚቻለው አካሉ ከተቆረጠ በኋላ በፍጥነት ቀዶ ሕክምና ከተደረገ የተቆረጠው የብልት አካል በቀዝቃዛ ማስቀመጫ ከ18 እስከ 24 ማቆየት ከተቻለ ነው። ነገር ግን ቀዶ ሕክምና በተለያዩ ምክንያቶች ላይሳካ የሚችልበት እድልም አለ። የቆዳ ህዋስ መሞት፣ የሽንት ቧንቧ መጥበብና የደም ቧንቧ መዘጋት የመሳሰሉ ችግሮችም ሊያጋጥሙ ይችላሉ። ይህ ቅዱስ ሚካኤል የባህል ሕክምና ዩቲዩብ ቻናል። እንግዲህ ያው ቅዱስ ሚካኤል የባህል ሕክምና ዩቲዩብ ቻናልን ላይክና ሰብስክራይብ እንዲሁም ሼር በማድረግ በየጊዜው ጤና ነክ መረጃዎችን ያገኙ እንላለን። መልካም ቀን